ሰላም እንዴት ናችሁ? የኢትዮጵያ ብር ወዴት እየሄደ ነው? አንድ ዶላር ከ160 በላይ በባንክ ወይም ከ180 እስከ 190 በብላክ ማርኬት የተሸጠ ይገኛል። ይህ የገንዘብ የቁልቁለት ጉዞ በናሪዎች ላይ ምን ተጽዕኖ ይኖረዋል? ከዚህ የፋይናንስ ቀውስ ራሳችን እንዴት እናድናለን? የሚለው በዛሬ ቪዲዮ እንመለከታለን። ይህ ጉዳይ እናያለን። ቪዲዮን ላይክ በማድረግ ጀምሩ። ላይክ፣ ሼር፣ ሰብስክራይብ አድርጉ ያላደረጋችሁ። ወደ ቪዲዮ ሰላም እንዴት ናችሁ? በዛሬ የምናየው ገንዘብ ለምን ይወድቃል የሚለውን መጀመሪያ እናያለን። መግቢያ ላይ እንዳየነው ኢትዮጵያ ገንዘብ እየወደቀ ነው። ግን ብር መጀመሪያ ለምንድን ነው የሚወድቀው? ብር መውደቅ ማለት ምንድን ነው? በቀላሉ ለምሳሌ እንየው። አንድ የ100 ዶላር ዋጋ ያለው እቃ በቀላሉ በ2010 እና በ2018 አሁን ባለንበት ጊዜ እንየው። ለምሳሌ በ2010 አንድ የ100 ዶላር ዋጋ ያለው ስልክ ወይ ደግሞ እቃ ዋጋው ስንት ነው? 20 ብር ነው። ዶላር 20 ብር ከሆነ 2000 ብር ነው ማለት ነው። አሁን ይሄ እቃ ተመሳሳይ እቃ ያን እቃ ብንገዛው 1 ዶላር 18 ሺህ ወይ ደግሞ 100 ዶላር 18 ሺህ ነው። 1 ዶላር 180 ነው። ስለዚህ የዚህ እቃ ዋጋ ወደ 900 ዶላር ያድጋል ማለት ነው። ስለዚህ በፖሊሲ መበላሸትና በገንዘባችን በመውደቁ ብቻ ወይ ደግሞ ኢኮኖሚያችን ደካማ በመሆኑ ብቻ በሌሎች ሀገራት 100 ዶላር የሚሸጠው እቃ እኛ ጋር በዶላር ተጽዕኖ ምክንያት ወደ 900 ዶላር ሊያድግ ይችላል ማለት ነው። ይህ ማለት በፖሊሲና በደካማ ኢኮኖሚ ምክንያት የተፈጠረ ሰው ሰራሽ የዋጋ ጭማሪ እንጂ እቃው ዋጋ ራሱ ሌሎች ቦታ የሚሸጠው 100 ዶላር ነው ማለት ነው። እኛ ጋር ግን 900 ዶላር ሊሸጥ ይችላል። ስለዚህ በዚህ ምክንያት ገንዘብ መውደቅ ማለት በቀላሉ ይሄ ነው። እንግዲህ ከዛ በኋላ ሁለተኛው የምናየው ብር ለምን ወደቀ፣ የብር መውደቅ ዋና ምክንያቶች ምን ምን ናቸው የሚለውን እናያለን። ገንዘብ የሚወድቅበት ምክንያቶች በጣም ብዙ ቢኖሩ ከብዙዎቹ በጥቂቱ አንዱ ግን የኢምፖርትና ኤክስፖርት አለመመጣጠን ነው። የፍላጎት መጨመር፣ አንዲት ሀገር የምታስገባው 90% የምታስገባው ኢምፖርት የምታደርገው ከውጭ ከሆነና ኤክስፖርት የምታደርገው በጣም ትንሽ ከሆነ ስለዚህ የዶላር ፍላጎት ያስፈልጋታል ማለት ነው። አሁን ደግሞ እንደሚታወቀው አሜሪካ አብዛኞቹ የዓለም ሀገራት በሚባል ደረጃ ሁሉም የዓለም ሀገራት ገንዘባቸው በዶላር እንዲገበያዩ አድርጋለች። ዶላር የበላይነት እንዲያገኝ ማለት ነው። በራስ ገንዘብ እንኳን እንዳትገበያይ አይቻልም። ለምሳሌ ከኬንያ ጋር እኛ በራሳችን ገንዘብ ወይም በሽልንግ መገበያየት አንችልም፣ በዶላር ነው የምንገበያየው። ስለዚህ ይህ ከሌላ ሀገር የምናስገባው ሀገራት የመድኃኒት የሚሆን ከመድኃኒት ጀምሮ እያንዳንዱ ነገር ከመዳበሪያ ጀምሮ እስከ ኮስሞቲክስ እስከ የፊት መታጠቢያ ሳሙና የምናስገባው በዶላር ነው ማለት ነው። ስለዚህ የእኛ ኢኮኖሚ በዶላር ጥገኛ እየሆነ የራሳችን ምርት ደግሞ ስለሌለን የምናስገባው ስለሚበልጥ ብራችን ከጊዜ ወደ ጊዜ አቅም እያጣ እየደከመና በአይኤምኤፍ እና በዓለም ባንክ ስር እየወደቀ እነሱ አድርጉ ያሉንን እያደረግን ቀንሱ ሲሉን እየቀነስን ከእነሱ ስር እንቀመጣለን ማለት ነው። ስለዚህ ገንዘብ የሚወድቅበት ምክንያት አንዱ ይሄ ነው። ሁለተኛው ደግሞ የሀገር መሪዎች በሙስና እና በተለያየ ነገር ሲዘፈቁ ራሳቸውን ያገኙትን ገንዘብ ሀገሪቱን በብድር ውስጥ በማስያዝ ወይ ደግሞ ከሀገራት በተለያየ ምክንያት ገንዘብ በመበደር ከዚህ ከኢትዮጵያ ወይም ከሌላ ሀገር ወደ ውጭ ሲያሸሹ፣ ለምሳሌ እንደምናስታውሰው ቬንዙዌላ ኢኮኖሚ ቀውስ ነበረች የሚቀጥሉ ባለፉት 10 ዓመታት። ነገር ግን የቬንዙዌላው ፕሬዚዳንት በትሪሊየን የሚቆጠር ዶላር ወደ ስዊዝ ባንክ ልኮ ስዊዘርላንድ መንግስት የተጠቀመበት ነበር። እንግዲህ እንደዚህ አይነት የወንጀል የሙስና ምክንያትም ገንዘባችን እንዲወድቅ ወይ ደግሞ ኢኮኖሚ እንዳይረጋጋ ደካማ የፋይናንስ አቋም እንዲኖረን ያደርጋል። ሌላው ሶስተኛው ብር መውደቅ ወይ ደግሞ የአንድ ሀገር ገንዘብ ሲወድቅ እኛ ላይ ምን ተጽዕኖ ይኖረዋል የሚለው ነው። የአንድ ሀገር ገንዘብ መውደቅ ማለት በጣም ከባድ ተጽዕኖ ውስጥ ይኖረዋል። ለአንዳንድ ሰው ዶላር አልጠቀምም ብሎ ሊያስብ ይችላል አንዳንድ ሰው። ነገር ግን በደሃ ሀገር ላይ እስከ ኖርክ ድረስ የምትገዛው በዶላር ነው፣ በብር አይደለም። በኢትዮጵያ ሁሉም ሰው ሳይገባው ዶላር እየተጠቀመ ነው ብዬ ነው የማስበው እኔ። ምክንያቱም ፊቱን ለመታጠብ የሚገዛው ሳሙና እንኳን በዶላር ነው የሚገዛው። ምክንያቱም ይህ ቀጥታ ከውጭ ሀገር ነው የሚገባው። እያንዳንዱ እቃ እኛ የምንጠቀመው ከውጭ ሀገር በገባ ቁጥር ለእኛ በብር ይሸጥልን እንጂ ተመንዝሮ ይመጣ በዶላር ነው እና እኛም ዶላር ተጠቃሚ ነን ማለት ነው ሳናውቀው። ስለዚህ እንደሚታወቀው በጣም ብዙ ድርጅቶች ከድሮ በተለየ አሁን የጥሬ እቃ አቅርቦት በማጣታቸው እንደዚህ ከዋጋ ኮምፔር ሲያደርጉ ዋጋቸው ፕሮፊት ባለማምጣታቸው ማለት ነው ጥሬ እቃ ሲያመጡ ዶላር በመወደዱ ምክንያት እያመረቱ የነበሩ ነገር ግን ያቆሙ ብዙ ካምፓኒዎች አሉ። ኢትዮጵያ ውስጥም ቢሆን ሌላም ሀገር ላይ እንዲህ አይነት ችግር ይገጥማቸዋል ገንዘባቸው ሲወድቅ ማለት ነው። ስለዚህ ይህንን ነገር በዚህ ምክንያት ነው ገንዘብ የሚወድቀው። ሌላው ራሳችን ከዚህ ቀውስ እንዴት እናድን ለሚለው፣ ለምሳሌ ይህ ጉዳይ በቀጥታ የሚጎዳው ለዝቅተኛ ኑሮ የሚኖር ሰው እና ለምሳሌ የመንግስት ወይም የግል ተቀጣሪ ሊሆን ይችላል፣ ወይም ጉልት ቸርቻሪ በጣም ዝቅተኛ ኑሮ የሚኖረው ሰው በዚህ ጉዳይ የመጀመሪያው ተጠቂ ሊሆን ይችላል። ስለዚህ
ይህ የተበላሸ ፖሊሲ ካልተስተካከለ በስተቀረ ከዚህ ችግር ለመምለጥ በጣም ከባድ ነው የሚሆነው። ምናልባት አሁንም ከምናየው በላይ 160 180 190 200 እያየን ነው። ነገር ግን ወደፊት ከአንድ አመት ከሁለት አመት በኋላ 500 600 ሆኖ ልናየው እንደምንችል ግልጽ ነው። ስለዚህ ይህ በደካማ ኢኮኖሚ ምክንያት የተፈጠረውን የገንዘብ ማሽቆልቆል የቁልቁለት ጉዞ በሌሎች ሀገሮች ለምሳሌ በዚምባብዌ፣ በቬንዙዌላ፣ በእነ አርጀንቲና እና በሌሎች አፍሪካም የሌላ የላቲን አሜሪካ ሀገራትም ስናየው በጣም አስቸጋሪ ሁኔታ ውስጥ ወድቀው እንደነበር እና እየባሰ እንደሚሄድ ምክንያቱም የተሻለ ነገር ካልተሰራ ሪፎርም ካልተሰራ እየባሰ እንደሚሄድ ስለምናውቅ አሁንም እንደዛ ስለሆነ ስለዚህ ይሄ ጉዳይ ይሄ ራሳችን ከዚህ ጉዳይ ቀድመን አዘጋጅተን ገንዘብ በተሻለ መጠን የኢትዮጵያ ብር ባንክ ባለማስቀመጥ እና ሌሎችንም እቃዎች ላይ በማድረግ ራሳችን መከላከል እንችላለን። ሀሳብ አስተያየታችሁ አስቀምጡ። አመሰግናለሁ ስለሰማችሁኝ። የእናንተ ሀሳብ አስተያየት እፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። መልካም ቀን